ተረጋጊ እንጂ አንቺ ደግሞ ምንድን ነው? በቃ ማውራት አልፈልግም። በቃ ትንሽ ሞቆኛል። ተወኝ በቃ ትንሽ ይበል። በቃ ፕሊስ በኋላ ነው። መሪ ምን ይሻላል በእናታችሁ? ወረ በስመ አብ ጭራሽ አርፍደናል። እዚህ ድረስ ደግሞ ደርሰን ሌላ 30 ደቂቃ ልንፈጅ ነው ማለት ነው። ምን እንደምናረጋና ማሪ አንተ ነህ እዚያ ፈር አንተ ነህ። ማን ነው? አዎ በጊዜ መነሳት ነበረብክ። ማን ነው ሲዘጋጅ ጊዜ ፈጅ? አንተ። ጉድ ሞርኒንግ ሃሊ፣ እንዴት ነሽ የኔ ቆንጆ? ዛሬ እኔ ሚስት እንቅልፏን አልጨረሰችም። ዛሬ ፕሮግራም አለን፣ በጠዋት የሚካሄድ ፕሮግራም። ምን ትሰራለች እስካሁን? ተነሽ እንጂ ተነሽ። እንግዲህ እንደዚህ በጠዋት ተነስተን እንሄድበት ምርጥ ሀበሻዊ የሆነ ሰርግ ነው፣ የቤተ ክርስቲያን ሰርግ ነው። አብራችሁን ቆዩ። እንዴ እስካሁን እዚህ ነሽ? ኧረ ሰዓት እየሄደ ነው። አንቺ ልጅ ቶሎ በይ። የቤተ ክርስቲያን ሰርግ አይደል እንዴ? ምን ይሰራልሻል እንደዚህ? እንዴ ሰዓት የለንም እንዴ? የምትለብሺው ግን ታውቂያለሽ አንቺ? ያው የቤተ ክርስቲያን ስለሆነ ሀገር ልብስ አሳጥበሻል? በስመ አብ። እንግዲህ ስንት ሰዓት ነው የሚፈጅብን? አይፈጅብን። አንተ አትለብስም? ይልቁንስ እኔ 5 ደቂቃ ነው የሚፈጅብኝ። 5 ደቂቃ ነው የሚፈጅብኝ እኔ ለመጨረስ 5 ደቂቃ ነው የሚፈጅብኝ። አንቺ እንጠብቅ እንጂ እንደዚህ ስታማርጪ። የለም ነገርኳችሁ። በቃ ዛሬ መዋላችን ነው። ሰዓቱ አሁን ከቀኑ 3 ሰዓት ሆኗል። የተጠራ ነው 4 ሰዓት ተኩል ነው። አንቺ ለብሰሽ እዛኛው ቤት ገብቶ አግኝሻት? እሷን ነው የምትለብሻት? በስመ አብ ሲያምር። እዛኛው ቤት ነበረ። ኦኬ እስቲ እናይሻለን። እሷን ነው የምትለብሺው። እስቲ ደግሞ አልፌት ቼክ ያስፈልገናል። ስሪ ሉካታው እንጂ በቃ ሉካታው እሺ። ኦፓ ያው እንዳትቆጪኝ እሺ። ቆይ ልብስ ይበላሽ ባህል ፎጣልና እንደዚህ። አዎ ግን አየር ላይ ነው የምታደርጊው እንደዚህ። አዎ ግን ኖ ወደ ውስጥ አትገቢም። አየር ላይ ነው የምታደርጊው። ቆይ አየር ላይ እንደዚህ ነው የምታደርጊው። እንደዚህ አየር ላይ ነው የምታደርጊው። አየር ላይ አዎ እንጂ ገብተሽ ሙሉ ይሄ አንቺ አይፈቀድልሽም። እሱ እንደሱ አይደለም። እሺ ቆይሽ ጎበዝ ነው በዚህ ጋር ማለት በስመ አብ ተሳቀቄ ለሞት። በስመ አብ ካሁን ላይ ደሽኛል። ባትና ልጅ ደግሞ እንዴት ነው ያማረባችሁ? አምሮብናል። ማንን ለማስቀናት ነው? እንደዚህኛ ጨርሰን ቶሎ ፈታያለን ነው እንጂ ማጨረሽና ጆይን አድርገን እናሰፋለት አይደለ? ግን ለሉክ ሀገር ልብስ ያስፈልገዋል። እሺ ይሰፋለታል። እሱም እኔና እሱ አሁን ቲክቶክ እያየን ነው። ለምን አታሳየው? በስመ አብ አሁን እጠራለሁ። ሰዓቱ እኮ ሄደ። ሰዓቱ ይሄ የማንጠፋት በለኝ እንዴ? በላን አይደል እንዴ? በስመ አብ ሰርጉ 4 ሰዓት ተኩል ነው። አሁን 4 ሰዓት ተኩል ነው። አይገርማችሁም? ቶሎ በበናት ፍራይጥ ነው። እሺ እንዴት አርፈደሽ አሁን 4 ሰዓት ተኩል ነው። ሰርጉ 4 ሰዓት ተኩል ነው። እንዴት ነው የምንሄደው? በስመ አብ እና ቶሎ በበናት ከአፍደን እንዳደርስ ነው። ቶሎ እሺ
ይኸውች ልጅ ጫማዋን ረስታ ይኸውልሽ በስሊፐር ወደ እንትን ልትሄድ ነው። እስቲ በምን እንደምትሄድ እናያታለን። እስቲ ተመልከቷት እንግዲህ ጫማ ሳታረጊ ነው የምትሄጂው? እንኪ በይ በስሊፐር ልትሄድ ማለት ነው። ልጃችን እንግዲህ ድሮፕ አድርገን ወደ ሰርግ ግን ተቀበለህ ቦታ ይሰጡን ነው። እድሜ ለጉግል ማፕ ሰው እየጠየቀን ምናምን እንደርሳለን። ግን 5 ሰዓት ከሆነለ ምንም ማድረጋች የሀበሻ ቀጠሮ እንደዚህ ነው እንግዲህ አይሞላላችሁ። ልጅ ያላችሁ ሰዎች ታውቁታላችሁ መቼስ አይሞላላችሁ። ሰርግኛ አቋራለ ነው ምን ያገኝና ልፍቶ ደረሰ እንግዲህ ሰንደው ሆፕሊ አትቀየመን እንደዚህ ሰዓት ያው በጊዜ ደርሰናል። አይመን በጊዜ 5 ሰዓት ተኩል ነው በጊዜ ካለቀ በኋላ ደግሞ አሁን አዳራሹ ተማሪ የትኛው ነው ታሊ መሪ ምን ይሻላል በእናታችሁ? ወረ በስመ አብ ጭራሽ አርፍደናል። እዚህ ድረስ ደግሞ ደርሰን ሌላ 30 ደቂቃ ልንፈጅ ነው ማለት ነው። ምን እንደምናረጋ አንተ ማሪ አንተ ነህ እዚያ ፈር አንተ ነህ ማን ነው? አዎ በጊዜ መነሳት ነበረብክ። ማን ነው ሲዘጋጅ ጊዜ ፈጀው? አንተ ማን ነው ሲዘጋጅ ጊዜ ፈጀው? ማን ነው? እዚህ ጋር ፍረዱኝ የኢትዮጵያ ሕዝብ። ተሰርገኞቹ አፍደን ተገኝተን እኛን ብሎ አጃቢ አጀበን ደህና አድርገን እውነት አጀበናል። አሪፍ አጃቢዎች መጥተናል። እኔ ግን ቤተክርስቲያኑ ሲያምር ውይ በእውነት በጣም ነው የሚያምረው። በጣም ነው የሚያምረው። ማሪ በእናትህ ጠይቅ አድርጋ እንዲቆመን እኮ ምንም ማድረግ አልቻለም። እንግዲህ ጠይቅ እስኪ እዛ ጋር ያሉትን ሰዎች ጠይቃቸው። ምን አሉክ? በዚህ ጋር ነው እንደዚህ ሄዳችሁ እንደተሳተፉ ብሏል። ያውና አንቺ ያውና ሀለ ያገኙት ወድቀሽ ነበር። I
አየሽው አያምርም ቪው ስጦታ ነው መኪና ሰርቶ ነው ወይኔ ጉዴ ለምን ረሳው አንቺ እኮ ነሽ አስዩ ለተለሰተው ሲጀመር ላንቺ ነው ስንት ወይኔ ጉዴ በቃ ተወኝ እኔ አሁንስ በቃ በስነ ስርዓት አጠብቀውና እንትን ትለኛል በቃ ዞር በል እንደው ምን አልሄድም ነይ ምንድነው ረጋቤ ምንድነው እንደዚህ እንትን ማድረግ እንዴ አልሄድም ችግር የለውም ስጦታ እኮ ነው እንሰጣለን እንገዛለን በረጋ አካባቢ ስጦታ መስጫ ይኖራሉ ብዙ ሰው ስጦታ ነው ደበኛ ተማምነው እናንተ ግዙና ስጡልን ባሉት አንተ እንዴት ትረሳዋለህ? ችግር የለውም አንቺ ረጋ ባልሽ ቁጥር ሁሉ ነገር ሰላም ይሆናል። ምንድነው እንደዚህ መናደድ? በቃ ይቅርታ ይገዛል። ምንድነው እንትን የምትይው? ይገዛል፣ ችግር የለውም ይገዛል። ስጦታ ምንድነው የምናረጋው? እንዴ ሳንሰጣት ስጦታ እንዴት ነው የምንገባው? ይገዛል። በቃ ምንም ችግር የለውም። አዲስ እዛ ሄደን እቺ ካልነበር እንዴ ለምን አላስከው? በቃ ራይድ ውስጥ አስቀምጡ። ራይድ ውስጥ ተረሳ። አንቺ ደግሞ ቤተክርስቲያን ውስጥ ነው። ቤተክርስቲያን ውስጥ ተረጋበ አይደለም። ቤተክርስቲያን ውስጥ ተረጋ አይደለም። አሁን ሙሽሮቹ እየወጡ ነው እኮ አይደለም እንዴ? ሙሽሮቹ ሲወጡ እኮ መስጠት ነበረብህ ስጦታ። በቃ ትናለጂ ምን ችግር አለው እንዴ? ይሄ ስጦታ አይደለ እንዴ? ወተን እንገዛለን ከእንደገና ምን ችግር አለው? ዝም ብለሽ አካባቢ ይገኛል። እስቲ እንፈልጋለን ወደዛ በቃ እሺ እንፈልግ። ዝም ብለሽ አትናለጂ። ነይ እዛ ጋር ይኖራል። እንደውም የሆነ ስጦታ አስጠቅለለን እንትን እንላለን። ነይ ተመልከቷት። ታሳዝን የምችል እስካሁን አኩርፋኛለች ማለት ነው። አረ በህግ አምላክ ስጦታ አናግራት ችግር የለውም ይደርሳል ብላኛለች። እሺ እዛ አካባቢ የለም። በቃ ሌላ ቦታ መሄድ ነው ያለብን ወይም ስለዚህ አሁን ሰርጉን ስጦታ ስናፈላለግ ሰርጉ ላይ ያመልጠን ነው ማለት ነው። ስለዚህ አትሊስት ገብተን ሄደን ያለውን ነገር ወደ ቤቷ የገባች ነው ገብቷል አይደል? ቤቷ ስትገባ ነው መድረስ ያለበት እቃው። በቃ ስለዚህ ሌላ ጊዜ በቃ ማለት ትንሽ ራቅ እንበልና ከገቡ በኋላ እንኳን ቢሆን ችግር የለውም። በቃ ችግር የለውም እንፈልጋለን። ሌላ ጊዜም ቢሆን ይሰጣል፣ ችግር የለውም። ዋናው ስጦታው መሰጣት ነው ማለት ነው። ስለዚህ ጀስት ቤተክርስቲያን ያለሽው ሪላክስ አርጊ እባክህን በቃሽ ደስ እንዲለኝ። እነሱ ገና አሁን እየወጡ ነው አይደል ያሉት? እኛ ንቅዳማቸውና
ይዘን ስጦታን እንግባ። ፈለኩኝ እኮ እዚህ አካባቢ ስጦታ የሚሰጥ የለም። ታዲያ ወዴት ነው? ወጣ ብለን እንፈልግ ሌላ ቦታ ወጣ ብለን እንፈልግ ማለት እንዴት ነው? ሰው ባዶ እጃችን ልንገባ ነው ቤታቸው? ምንም ማድረግ አይቻልም። ታዲያ ሌላ ጊዜ እንሰጣለን። አሁን እዚህ ችግር ሲፈጠር መረጋጋት ነው የሚያስፈልገው። ገባሽ አለ ቤተክርስቲያን ያለሽው እንደዚህ የሚያምር ቤተክርስቲያን ፊት ለፊት ቁጭ ብለሽ እንደዚህ ማዘን ማለት ምን የሚሉት ነው? መጀመሪያ ሪላክስ፣ ከዛ በኋላ እንደሚሆነው ይሆናል። ችግር የለውም። እሺ ሪላክስ አድርገሽ እንደሚሆነው ይሆናል። እሺ ቀስ በቀስ አሁን በቃ ማለት ነው። ተረጋጊ እንጂ አንቺ ደግሞ ምንድነው? በቃ ማለት አልፈልግም። ተረጋጊ እንጂ እንደዛ አትሁኝ ነኝ እኔ ቆንጆ ነኝ። በቃ ትንሽ ሞቆኛል። ተወኝ በቃ ትንሽ ይበል በቃ ፕሊስ። በኋላ ነው ጋይስ። አሁን ስጦታ ሳኒስ ልንገባ ነው። ምንም ማድረግ አይቻልም። ሌላ ጊዜ ተዘጋጅተን እንመጣለን። ያ ለሱ ደግሞ ጠብቁን። ዛሬ ዩቲዩብ ፕሮግራማችን ይሄን ይመስል ነበረ። በኔክስት ዩቲዩብ እስክንገናኝ ድረስ አዲዮስ። ፎሎ ያደረጋችሁ ሰዎች ምን ይጠብቃችሁ ነው? ፎሎ አድርጉ። ሰብስክራይብ ቻው።